ታዋቂው ጋዜጠኛ አለምነህ ዋሴ ለኮሜዲያን እሸቱ ጥብቅ መልእክት አስተላለፈ። የአለምነህ በዚህ ደረጃ ያስተላለፈው መልእክት መነጋገሪያ ሆኗል። እናደርሳችኋለን። አዲሱና አነጋጋሪ የኤሌክትሪክ አገልግሎት ጭማሪ ሁሉም ሊያውቀው ይገባል ያለውን ጭማሪ የተጠቃሚን ያላገናዘበ ነው ቢባልም የኤሌክትሪክ አገልግሎት ጭማሪው በቂ አይደለም ብሏል። እናደርሳችኋለን። ኖርስት የተከሰሰው ፍርድ ቤት ቀረበ። ፍርድ ቤቱ ያቀረበው ጉዳይ የፍርድ ቤት ውሳኔ ምንድን ነው? ሰዓቱ ሲደርስ ወደ እናንተ ይደርሳል። ሰሞኑን መነጋገሪያ ከሆኑት መካከልም የኮሜዲያን እሸቱ ጉዳይ በስፋት ታይቷል። ከገዳማት እስከ ዕለት ተዕለት ጉዳይ ድረስ በርካቶች እያነጋገረ ያለው የኮሜዲያን እሸቱ ጉዳይ፣ እሸቱም በሐዘን በተሰበረ ልብ ሆኖ ኢትዮጵያውያን ልታውቁልኝ ይገባል ያላቸውን አስተላልፏል። ዝግጅታችን መልሳለሁ። እናትነት ከምንም በላይ ነው። የስፔን ብሔራዊ ቡድን ኮከብ ኒኮ ዊሊያም ያገኘውን የወርቅ ሜዳሊያ ለእናቱ ማሪያ ባንገቷ ላይ አልብሶ በስሜት ሲያቅፋት የታየበት ክስፈት የመላውን ዓለም ልብ የነካ የእናትነት ታላቅነት ማሳያ ነበር። በዚህም ጉዳይ ላይ እናደርሳችኋለን። በቅድሚያ ጨዋነት በተሞላው ኢትዮጵያዊ ሰላምታችንን በአራቱ ማዕዘናት ላላችሁ ለሰዓቱ ለሳምንቱን እንደምሰነበታችሁ የሚለውን ሰላምታችንን ያነሳሳናቸውን የሰዓቱ መረጃዎች ከማድረሳችን በፊት እናስቀድማለን። እናንተም እስከ መጨረሻው አብራችሁን ትሆኑ እየጋበዝን ቻናላችንን ሰብስክራይብ በማድረግ ከተመቻችሁ ላይክ፣ በምታዩአቸውና በምትሰሟቸው መረጃዎች ደግሞ ኮመንታችሁን አስቀምጡልን። ወደ መረጃውን አለፍን። 2000 ሰዎች በወር $5 ወይም ደግሞ በአመት $60 ሜምበርሺፕ ቢከፍሉ ያን ሁሉ ፕሮጀክት መስራት ይቻላል። ለምን ይለመናል? ጋዜጠኛ አለምነህ ዋሴ ምንድነው መጥፎ ነገር የምታወሩት? ሰዎችን ተዋቸው። ክርስቶስም የራሱን ህልም ለማሳየት ፈተናዎችን አልፏል። እሸቱ ሚሊዮነር መሆን እፈልጋለሁ ብሎ ነበረ። ለምን አይሆንም? አዎ መሆንም አለበት። ቢሊዮነር እንዲሆን እኛም ልናግዘው ይገባል። ኢትዮጵያ ውስጥ እኮ ተምሮ ማደግ ነውር የሆነበት ደረጃ ላይ ደርሰናል። እሸቱ ግን የተማረ ሰው ነው። በሰርቶ አዳሪነቱና በለፋው በደከመው መጠን የሚሰደብበት የብዙ መጥፎ ነገሮች ምሳሌ ተደርጎ በሚወራበት በዚህ ጊዜ እንዴት ነው ዝም የምንለው? እንደ አህያ የሰው ልጅ ከማገልገል ውጭ ያደረገው ነገር የለም። 100 ሰዎችን የሥራ ዕድል ፈጥሮ ያስተዳድራል። እነዚህ 100 ሰዎችን ህይወት ስንት ሰዎች አሉ? ስንቶች ህልም አላቸው? ስንቶች ህልሞቻቸው እንዲኖሩ እያገዘ ይገኛል። የውጭ ሚዲያዎችንን የሚቆሙት አለንላችሁ በሚሏቸው ተደግፈው ነው። እሸቱ ልንደግፈው ይገባል እያለ ነው። እኛም ይህንን ልናገዘው ይገባል። ስለዚህ የማይረቡና የሚያወርቱን ሰዎች ትተን ትክክለኛ ለሚሰሩ ሰዎች ድጋፋችን ልንሰጥ ይገባል። እሸቱን አይዞ ልንልህ ይገባል ሲል አለምነህ ጥብቅ መልእክት አድርሷል። ወደ ቀጣዩ አለፍን። የኢትዮጵያ ኤሌክትሪክ አገልግሎት በደንበኞች ላይ የተደረገውን የታሪፍ ማስተካከያ ክፍያን ቀደም ሲል በስትራቴጂክ መሰረት የተወሰነ መሆኑን አስታውቋል። በኤሌክትሪክ ክፍያው ላይ የታየው ለውጥም አዲስ ጭማሪ ሳይሆንም ቀድሞ የተወሰነ ማስተካከያ ሂደት ነው ብሏል። የኢትዮጵያ ኤሌክትሪክ አገልግሎት የሽያጭና የደንበኞች አገልግሎት ዳይሬክተር ዶክተር ኢሄም ስዩም ከኢትዮ ኤፍኤም ጋር በነበራቸው ቆይታ በ2017 መስከረም ወር ላይ የተጨመረው የታሪፍ ማሻሻያ የነበረው የህብረተሰቡን የመክፈል አቅም ባገናዘበ መልኩ በ24 የሩብ ዓመታት ተከፋፍሎ ተግባራዊ እየተደረገ ይገኛል። ምን ያሉት ይህ የታሪፍ ማስተካከያ ከ4 ዓመታት በኋላ የሚሰበሰበውን አጠቃላይ ክፍያ በመስከረም 2017 በአንድ ጊዜ ማስከፈል የነበረበት ቢሆንም የህብረተሰቡን የመክፈል አቅም ታሳቢ በማድረግ በጥቂት እንዲከፍሉ የተዘረጋ ስትራቴጂክ ነው በማለትም ዳይሬክተሩ አብራርተዋል። ሆኖም በአሁኑ ወቅት በስራ ላይ ያለው የታሪፍ ዝቅተኛ የህብረተሰቡን ክፍል በልዩ ሁኔታ ለመደገፍ የመንግስት ድጎማ የሚደረግበት ነው ብለዋል። ይሄም 50 ኪሎ ዋትም ሰዓት የሚጠቀሙ ደንበኞች በ1 ኪሎ ዋት 96 ሳንቲም ብቻ እንዲከፍሉ እየተደረገ እንደሆነ አንስተዋል። አክለውም እስከ 200 ዋት የሚጠቀሙ ማንኛውም ደንበኛ በትክክለኛው የታሪፍ ዋጋ ሳይሆን በድጎማ እንዲከፍል እየተደረገ ነው ሲሉም ጨምረዋል። ደንበኛው በአንድ ወር ውስጥም በተደጋጋሚ በኃይል ሲገዙ የሚጠቀሟቸው የዋጋ ልዩነቶች ሲያብራሩም የዋጋ የአተማመን ስርዓት በ30 ቀናት ውስጥ የሚጠቀሙትን አጠቃላይ የኃይል መጠን በአንድ ላይ ተደምሮ ስለሚያሰላ የኪሎዋት መጠኑ ሲጨምር ታሪፉም አብሮ እንደሚጨምር አስገንዝበዋል። ገዢዎች ክስ የመሰረቱበት በአዲስ አበባ ከተማ የካ ክፍለ ከተማ ወረዳ 6 ሴቶች አደባባይ አካባቢ በሚገኘው ባለ 19 ወለል ኖህ ቪክቶሪም ሳይት ላይ ነው። ቀጣዩ መረጃችን የምንመለከተው ነው። 50 ሚሊዮን ብር በላይ የከፈልንበት አፓርታማ አስረክበን በሚል 6 ገዢዎች ኖህ ሪል ስቴትን ወደ ፌዴራል ከፍተኛ ፍርድ ቤት ወስደውታል። ከሳሾቹ እንደገለጹትም አልሚ ኖህ ሪል ስቴት በ36 ወራት ውስጥም ግንባታውን አጠናቆ አፓርታማዎችን ሊያስረክብ ውል ቢገባም በተግባር ግን 6 ዓመታት እንደፈጀ ገልጸዋል። ግንባታው የተጠናቀቀው በዚህ ዓመት ከ3 ወራት በፊት መሆኑን ጠቅሰው ከረዥም ጊዜ መዘግየት በኋላ ቢሆንም በውሉ መሰረት ግን ለከሳሾች ለማስረከብ ፈቃደኛ እንዳልሆነ አስረድተዋል።
በዚህ ምክንያትም መጋቢት 30 ቀን 2018 ዓ.ም በጽሁፍ ማስጠንቀቂያ ቢሰጡትም አዎንታዊ ምላሽ ባለመስጠቱ ወደ ፍርድ ቤት ለመሄድ እንደተገደዱም ከሳሾች አንስተዋል። ኖህ ሪል ስቴት በበኩሉም ከሳሾቹ የተናጠለ ካርታ በተዘጋጀበት ወቅትም የተፈጠረው የካሬ ልዩነት አንከፍልም ብለዋል። በጉዳዩ ዙሪያም ከገዢዎች ጋር ቢወያዩም ጉዳዩ ወደ ፍርድ ቤት መውሰዳቸውንም አንስተዋል። የሁለቱ ወገኖች ልዩነት የተፈጠረውን የኖህ ሪል ስቴት ቤቶች ተጠናቋል ብሎ ከገለጸ በኋላ ቁልፍ ለመረከብ የቀረቡበት ገዢዎችም በከተማው የተናጠል ካርታ ሲያዘጋጁ የካሬ ልዩነት ተፈጥሯል። ተጨማሪም ክፍያ ክፈሉ በማለቱ መሆኑንም ገዢዎች አንስተዋል። የክፍያው ጭማሪ ወይም ደግሞ የመጣው የተናጠል ካርታ ሲዘጋጅ የጋራ መጠቀሚያ ቦታዎች ካሬ በመጨመሩ መሆኑንም አስረድቷል። ኖህ ሪል ስቴት በውሉ የተጠቀሰውን ካሬ ስፋት 10 በመቶ በላይ ጭማሪ ማሳየቱን ጠቅሶ በውሉ መሰረትም ተጨማሪ ክፍያ ለመጠየቅ መብት እንዳለው አንስቷል። የክሱ ሰነድም እንደሚያሳየውም አንደኛ ከሳሽ አቶ ተምራት ገዛኸኝ ጌሮ 176.74 ካሬ ሜትር ንጹህ ስፋት 31.24 ካሬ ሜትር የጋራ መጠቀሚያ መዘዋወሪያ በድምሩ 207.98 ካሬ ሜትር የሚሆን መኖሪያ ቤት በ12 ሚሊዮን ብር ገዝተው ክፍያ አጠናቀዋል። ሌሎቹ ተከሳሾችም በተመሳሳይ የቤታቸውን የጋራ ቦታ የመዘዋወሪያ ስፋትና በመግለጽ ክፍያውን ሙሉ በሙሉ እንዳጠናቀቁም የክሱ ሰነድ ያስረዳል። ለአብነትም አንደኛ ተከሳሽ በውሉ መሰረት 207.98 ካሬ ሜትር የተገለጸውን የቤት ኪራይ በተናጠል ካርታ 265 ካሬ ሜትር ሆኖ መገኘቱን ይገልጻል። ሁለተኛና ሶስተኛ ተከሳሾችም 207.98 ካሬ ሜትር በውሉ ተገልጾ በካርታው ላይ 265.11 ካሬ ሜትርም መሆኑን ያነሳል። 57.13 ካሬ ሜትር ጭማሪ መሆኑንም አመላክቷል። አራተኛ ተከሳሽ ተመሳሳይ 57.13 ሜትር ተጨማሪ እንዳለበትም፣ ቀሪዎቹ ሁለት ተከሳሾች ደግሞ 44.5 ካሬ ሜትር እንዳሳየም ሰነዱ ያመላክታል። ከሳሾችም በበኩላቸው በአፓርተሞቻቸው ላይ ምንም የካሬ ስፋትም እንዳልተጨመረ ገልጸው በተናጠል ካርታ ተጨመረ ተብሎ የተጠየቀው ከ3 እስከ 4 ሚሊዮን ብር የሚደርስ ተጨማሪ ክፍያ አይመለከተንም በሚል አንከፍልም ብለዋል። በተጨማሪም በውላቸው አንቀጽ 6.1 መሰረትም የአፓርትመንቱ የሽያጭ ዋጋ ላይም ምንም አይነት ማስተካከያ እንዳልተደረገበት ተስማምተው እንደነበርም ጠቅሰዋል። እንዲሁም በውሉ አንቀጽ 8.5 መሰረት ተከሳሾች እያንዳንዳቸው ገዢ የጋራ መጠቀሚያ ገዢዎችን ሳይጨምር ንጹህ ስፋት የሚደረግ የነጠላ ካርታ ጭማሪ ግዴታ እንደሆነም ይገልጻል። ኖህ ሪል ስቴት በምላሹ አንቀጽ 13 መሰረት በአፓርትመንቱ ስፋት ላይ 10 በመቶ ድረስ የተጨመረው የመቀነስ ሁኔታ ካለ ሁለቱም ወገናቶች ውሉ በሙሉ የተጠቀሰውን ልኬት በመቀበል እንደተስማሙ ጠቅሶ ከከሳሾቹ የካሬ ልዩነት ሳይከፍሉ በቤት እንረከብ ማለታቸው በተከሳሽ ላይ ከፍተኛ ጉዳት እንደሚያደርስ የውሉ ጥሰት መሆኑንም ገልጾ ያቀረበውን ክስ ተቀባይነት እንደሌለው አስረድቷል። ባለፈው ሰኔ 29 ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎትም ኖህ ሪል ስቴት ተጨማሪ የሰነድ ማስረጃ አያይዞ እንዲያቀርብ የጠየቀውን ጥያቄ በመፍቀድ ጉዳዩን ለጥቅምት 10 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። እኛም ጉዳዩን ተከታትለን እናደርሳችኋለን። እናትነት ከምንም በላይ ናት። ከዓለም ዋንጫ የታየ ክስተት ወደዛ አለፍን። እናትና አባቱ በ1990ዎቹ አጋማሽ ከጋና ተነስተው የሳህራ በረሃን በባዶ እግራቸው አቋርጠው ወደ አስፓኒያ በገቡት ወቅትም እናቱ ማሪያ ታላቅ ወንድሙን አናኪ ዊሊያምስን በሆዷ ነፍሰ ጡር ነበረች። በኋላም ታላቁ ወንድሙ አናኪ በቢልባኦ ተወልዶ የቤተሰቡን ሀገር በመወከልም ለጋና ብሔራዊ ቡድን መጫወትን ሲመርጥ፣ ታናሹ ወንድሙ ኒኮ ደግሞ በፓምቦሎና ከተማ ተወልዶ ለስፔን ብሔራዊ ቡድን ለመሰለፍ በቡድኑ ዋና ኮከብ ተጫዋች ለመሆን በቅቷል። ኒኮ እኔ በሜዳ ላይ በፍጥነት ብሮጥም እናቴ እኛን ለማዳን ከሞት አምልጣ በሳህራ በረሃ ያደረገችውን ጉዞ ያን ያህል ልሮጥ አልችልም በማለት ሜዳሊያውን ለእናቱ ሰጥቷል። የስፔን ብሔራዊ ቡድን ኮከብ ኒኮ ዊሊያም ያገኘውን የወርቅ ሜዳሊያ ለእናቱ ማሪያ ባንገቷ ላይ አልብሶ በስሜት ሲያቅፋት የታየበት ቅስፈትም የመላውን ዓለም ልብ የነካ የእናትነት ታላቅነት የታየበት ተብሏል። እናት ለልጆቿ ስኬት የምትከፍለውን መስዋዕትነትና ከምንም በላይ መሆኑን ያሳያል። ዕለተ ማክሰኞ ወደ እናንተ መድረስ አለበት ያልናቸውን አደረስን። እናንተም ኮመንታችሁን ሳሰስቱ ላይካችሁንም ለስጦታ ሰብስክራይባችሁን ለቤተሰብነታችሁን ያጋሩን። ስለነበረን እናመሰግናለን። በቀጣይ መረጃዎች እስከምንገናኝ በያላችሁበት ሰላም ሁሉ ተመኘን።